ደናችሁ እንደምሰነበታችሁ ሼፍ ዮናስ ነኝ ከኢትዮ ሼፍ። እንደተለመደው ዛሬም ባለፈው ጊዜ እንዳደረኩት በእቴጌ ጣይቱና በአፄ ምኒልክ ቤተ መንግስት ተገኝቼ ሰራራችሁ ቆየሁትን ምግብ ዛሬም ቀጥያለሁ። ዛሬ ደግሞ የእንጉዳይ ወጥ አሳያችኋለሁ። እንግዲህ ወጥ በፊት በጣም እኛ ሀገር ወደ ክፍለ ሀገር አካባቢ አሁን አልፎ አልፎ ይጠቀሙታል። በፊት ግን በጣም በጥቅም ላይ የሚውል የወጥ አይነት እንደነበረ ታሪክ መዛግብት ይናገራሉ። አሁን ግን እየተተወ እንደውም መሽሩምን ወይም እንጉዳይን ከፒዛና ከአንዳንድ ሶስ በስተቀር ሌላ ቦታ እንደማናገኘው ነውና ስለዚህ እኛ መመገብ አለብን ይህን እንጉዳይና እንደዚህ በተን የሚባለው የእንጉዳይ ዘር ለዚህ ምግብ በጣም ቆንጆ ነው። ይህንን እንጉዳይ ተጠቅሜ እንግዲህ መሰራራችሁ ወጥ አሳያችኋለሁ። በተለይ ጾም ወራት በጣም አማራጭ የሚሆን የምግብ አይነት ነው። ግብአቶች ላስተዋወቃችሁ። እንግዲህ መጀመሪያ ዋነኛው ግብአታችን እንግዲህ እንደምትመለከቱት እንጉዳይ ነው። ለዚህ በተን እንጉዳይ ነው። እሱን ያስፈልገናል። የተከተፈ ቲማቲም እንጠቀማለን። ነጭ ሽንኩርት አለኝ፣ መከለሻ እጠቀማለሁ። እንዲሁም ደግሞ አስቀድሜ ያዘጋጀሁት የወጥ የፍርፍር ወይ ደግሞ የወጥ ቁሌት አለኝ። አሳያችሁ። እንግዲህ ቁሌት አስቀድሞ የተዘጋጀ ብዙ ጊዜ አሳያችኋለሁ። ነገር ሲቀመጥ በጣም ቆንጆ ነው። ብዙ ጊዜ በቀላሉ ይረዳችኋል። እንዲህ ጋር ደግሞ በጣም ብዙ የቆየ የሚጠገመ ድስት አግኝቻለሁ እና በሷ ድስት ዛሬ ምግብ አዘጋጅላችኋለሁ። አንድ ረጅም ጊዜ የሚቆዩ ድስቶች አሉ። እንደዚህ ጠቀምና እንግዲህ ዛሬ ማዘጋጀት እንጉዳይ ወጥ ትመለከታላችሁ። ተካተሉ፣ የትም አትሄዱ። ተመልሻለሁ። እንግዲህ መጀመሪያ ስራችን የሚሆነው እንጉዳዩን ሳሳ አድርገን መክተፍ ነው። በሶስት ቦታ ጎላ ጎላ አድርጋችሁ ከትታላችሁ። ቆንጆ በጣም ተጠቀሙት። እንጉዳይ በጣም ከፍተኛ ጥቅም አለው። ብዙ የጤና በረከቶች አሉት እንጉዳይና እንጉዳይ እንደዚህ ጎላ ጎላ እንከትፋለን። እንግዲህ እንጉዳይ በምትጠቀሙበት ሰዓት እንግዲህ በተለይ ደግሞ ከጨጓራ ጋር የተያዘ ችግር የደም ብዛት ማስተካከል በጣም አቅም አለው። ከፍተኛ ፕሮቲን ስለሌለው ደግሞ ማንኛውም ሰው ሊመገበው የሚችል ነው። ውጭ ያለው መጠን ደግሞ የድርቀትን ይከላከልላችኋል። እንጉዳይ በጣም ስለሚጠቅማችሁ አሁን ሰዓት እኮ በሻምፖ በሳሙና በኮልጌት ሁሉ እንጉዳይ ይመጣሉ እና እንጉዳይ በጣም ከፍተኛ ጥቅም አለው። እንግዲህ ካዘጋጀን በኋላ የመጀመሪያ ስራችን የሚሆነው ድስት እንጥዳለን። ከጣድን በኋላ ዘይት እናደርጋለን። ዘይት ካደረጋችሁ በኋላ የመጀመሪያ ስራችን የሚሆነው ቲማቲሙን ጨምራችሁ ማብሰል ነው። ቲማቲሙ ከገባ በኋላ ወዲያው መሽሩም ይገባል። ከመሽሩም በኋላ ቁሌትን ጨምሩና ትመለከታላችሁ። ተካተሉ፣ የትም አትሄዱ። እሺ፣ መጀመሪያ እንደነገርኳችሁ ቲማቲሙን እንጨምራለን። በነገራችን ላይ ከቲማቲም የጀመርኩት የተዘጋጀ ቁሌት ሳይሆን እንጂ እናንተ ከሽንኩርቱን መጀመሪያ ያለባችሁ ሽንኩርት፣ በርበሬ አርጋችሁ ልክ ካላችሁ ግን ከቲማቲም መጀመር ትችላላችሁ። ትንሽ ካበሰልነው በኋላ መሽሩማችን እንጨምራለን። ነጭ ሽንኩርት እናደርጋለን። እያጠፈን ይደረጋል ማለት ነው። ስለዚህ ምንጊዜም እነዚህ ምግቦችን ማግኘት ከፈለጋችሁ ወይ ደግሞ እንዲደርሳችሁ ካስፈለገ ከዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ። የደወል ምልክቱን ጫን ስትሉት በየጊዜው የምንሰራቸው አዲስ ቪዲዮዎች ይደርሳችኋል ማለት ነው። እንዲሁም ደግሞ የኢትዮ ሼፍን አፕሊኬሽን ከጉግል ፕሌይ ወይ ከአፕ ስቶር ላይ በማውረድ ኢትዮ ሼፍ የሚለውን አፕሊኬሽን ታወርዶ በየጊዜው ሰሩ ምግቦችን ዛሬ ይጫናሉ። አሰራራቸው ሬሲፒውን በሙሉ ታገኛላችሁ ማለት ነው። ሌላ አማራጭ www.ethiochef.com ላይ ስትገቡ ደግሞ በዛ ሳይታችን ላይ ደግሞ ማንኛውም ምግቦችን አሰራራቸው ቪዲዮ ታገኛላችሁ። ሶስት አማራጭ አላችሁ። ዘንድሮ ምግብ መማር በጣም ቀላል ሆኗል። በየቤታችሁ ኢትዮ ሼፍ እየገባ ነው። ተማሩ፣ ባለሙያ ሆኑ። ሙሉ ያደርጋቸዋል። እንመለስ ደስታችን ከሆነ በኋላ መሽሩም ይገባል። እንጉዳዩ ከገባ በኋላ ከቲማቲሙ ጋር በደንብ እናበስለዋለን። ትንሽ ደቂቃ ከቲማቲሙ ከበሰለ በኋላ ቁሌት ይገባል። ከዛ እንዴት እንደሚሰራ ትመለከታላችሁ። የትም አትሄዱ፣ ከኛ ጋር ሆኑ። እሺ ተመልካቾቼ፣ እንደምትመለከቱት መሽሩሙ ከቲማቲሙ ጋር ቆንጆ ነው በስሏል። እንዲህ ከበሰለ በኋላ
እዚህ ቆንጆ በስሏል። እንደምትመለከቱት እንደዚህ በሰል ካለ በኋላ ውስጡ ብዙ ውሃ ስላለው ረጅም ጊዜ ፈጅባቸው ለማብሰል አሁን ከተዘጋጀው ቁሌት ላይ በዛ አድርጌ ጨምርበታለሁ። ካደረግን በኋላ ይሄ ከመሽሩሙ ጋር በደንብ ከእንጉዳዩ ጋር ይቁላላል። ከዛን ከልሰውና ቆንጆ ወጣ ያላችሁ ማለት ነው። ተመለከቱት፣ ቆንጆ ሆኖ እንጉዳዩ ከቁሌቱ ጋር በስሏል። አሁን ትንሽ ደቂቃ እንዲበስል እንተዋለን። የቲማቲም ጠብቁ። እሺ ውድ ተመልካቾቼ እንደምትመለከቱት ዋው በጣም ቆንጆ ሆኖ መሽሩም ወጡ ደርሷል። እንጉዳዩ ወጣችን በጣም ቆንጆ ሆኗል። አሁን ስራችንን መቀመም ነው። በመከለሻና በጨው ቀመመዋለሁ። ጨው አረጋለን። እንዴት ደግሞ መከለሻ አረግበታለሁ። መከለሻ ካደረግን በኋላ በጣም የሚያምር የእንጉዳይ ወጥ ነው። የእንግዲህ ወጥ እንግዲህ ቤታችሁ የሰራችሁ እንድትጠቀሙበት ጋብዛችኋለሁ። እንዴት ነው የሚቀርብ? እንግዲህ በሳህን ላይ በእንግዲህ ባገኙት አንድ ቆንጆ ሳህን አለ። ስለ ገብቻ ያሳያችኋለሁ። የትም አትሄዱ። እናንተ ብቻ እንጀራችሁን አዘጋጁ። መልካም ቆይታ። እሺ ተመልካቾቼ በሶልኛል እንጉዳይ ወጤ። በዚህ እንግዲህ በጾም ወራት ለብፌ አማራጭ ሆናችኋል። ስጋ ማትመገቡ ሰዎች ደግሞ እናንተም አማራጭ ምግብ አይነት ሆናችኋል። እዚህ ባገኘኋቸው እቃዎች እዚህ ባገኘሁት ጠረጴዛ አጠቃላይ የሚጠገባችሁ ቤት አጠቃላይ ከሚያዘጋጀውላችሁ የዛሬው እንጉዳይ ወጥ ይመስላል። እንግዲህ በእንጀራ አድርጋችሁ መመገብ ነው። እዚህ ላይ እንግዲህ እናንተ እንደ ፍላጎታችሁ እንግዲህ በአንድ ቀን እንደነገርኳችሁ ባልጫ መስራት ትችላላችሁ። በእንትኑ ፋንታ ባልጫ አድርጋችሁ ቆንጆ ነው። ካስፈለገ ደግሞ እንጉዳዩ መጀመሪያ ጥብስ አድርጋችሁ መጨመር፣ ግን ብዙ ውሃ ስላለው ያስቸግራችሁ ለመጥበስ በመጠብሱ መጨመር ይቻላል። ግን በጣም ትክክለኛ እንጉዳይ ወጥ አሰራሩ ይሄ ነው። ይሄን ተመገቡ። በጣም በፊት በድሮ ጊዜ እንጉዳይ ወጥ በጣም የሚወደድ የምግብ አይነት ነበረ። አሁን እንግዲህ እየቀረ ስለመጣ ነው። ስለዚህ እናንተም ይህንን የእንጉዳይ ወጥ እንጠቀሙት ጋብዛችኋለሁ። የነበረን ቆይታ ይህን መስል ነበረ። እንግዲህ ይህን ቦታ ለቀጥ የተባበሩንን የደብሩ አስተዳደር በጣም እናመሰግናቸዋለን። እናንተም ይህን ቦታ የመጣችሁ እንድትጎበኙ አስተዋጽኦ እንድታደርጉ ቤተ መንግስቱን ከመፍረስና ከመጥፋት እንድታደጉት በጣም አደራ እንላችኋለን። እኛ የነበረን ቆይታ ላይ እናበቃለን። በሌላ ፕሮግራም በሌላ ቦታ በተማሳይ ዝግጅት እንጠብቃችኋለን፣ እናገኛችኋለን። እናንተ ሁሉ ብቻ የዩቲዩብ ቻናላችንን ሰብስክራይብ ማድረግ አዘንጉ። የደወል ምልክቷን ጫን በሏት። በጊዜው የምንሰራውን አዲስ ምግቦችን እንልክላችኋለን። እንዲሁ ደግሞ አፕሊኬሽናችን አውራችሁ ተጠቀሙ። ኢትዮሼፍ አፕሊኬሽን ከጉግል ፕሌይ ወይም ከአፕ ስቶር ታገኙታላችሁ። እንዲሁም ደግሞ ዌብሳይታችንን www.ethiochef.com ብላችሁ ስትገቡ ደግሞ የዚህ ምግብ አሰራር ከነ ሬሲፒው ከነ ጽሁፉ ከነ ቪዲዮ ታገኛላችሁ ማለት ነው። ኢትዮሼፍ ለእናንተ ነው። ለዛሬ አበቃው። መልካም ጊዜ